ከዚህ በፊት አሼራሞ ኪኒኔ ወደኖ ኤጌ ሊኖና በተሰኙት የሃዲይኛ መዝሙሮቹ ብዙዎችን የባረከው ወንድማችን ዘማሪ ፍቅረአብ ካሳ አሁን ደግሞ ኢዮኮ በጋን ኢይኖሞዮ ይሸከመናል እንጂ አንሸከመውም። ኢዮኮ በጋን ኢይኖሞዮ ኢዮኮ በጋን ኢይኖሞዮ ኢዮኮ በጋን ድንቅ በሆነ በምስል ጥራት ዘመኑን በሚመጥን የቪዲዮ ኳሊቲ በሚኪ ቪዲዮ ፕሮዳክሽን ሆሳና ተዘጋጅቶ እንዲሁም የሙዚቃ ቅንብሩ ባንጋፋው የሙዚቃ ሊቅ በመና አየለ መና ስቱዲዮ ተዘጋጅቷል። ህዳር 22 2018 ዓመተ ምህረት በሲንገር ፍቅረአብ ካሳ ኦፊሻል በራሱ ዩቲዩብ ቻናል ይለቀቃል። በዓለም ዙሪያ ሁሉ የምትገኙ ቅዱሳን ቻናሉን ሰብስክራይብ ሼር በማድረግ ወንጌልን አብረውን ይስሩ።